እውነተኛ ፍቅር በሰላም አንድ ሰው አንድን ሰው ሲወድ መቼም ቢሆን እንዲለየው አይፈልግም። ህይወቴም ሞቴም ከሱ ጋር ያድርገው ይላል። ከሱ ጋር መቀስቀስን ይመኛል። ድንገት የተለየው እንደሆነ ሐዘን ያበዛል። አብሮት ቢሆን በሐሴት ስሜት ጣራ ይነካል። በእርግጥም ከሚወዱት ጋር መሆን ምንኛ ያስደስታል። ያ አላህ ታዳ የሰውባን ስጋትና ለቅሶ ሰውባን ሱሐባ ነው። ምርጥ የነብዩ አለይሂ ሰላቱ ወሰላም ወዳጅና አገልጋይ ነው። የአላህ መልእክተኛ ረሱል አለይሂ ሰላቱ ወሰላም ብዙ ጊዜ ከጎናቸው አይለዩትም ነበር። አንድ ቀን ግን ነብዩ አለይሂ ሰላቱ ወሰላም በጠዋት ወጡ። እስከ ማታ ድረስም ሳይመለሱ ቆዩ። ረሱል አለይሂ ሰላቱ ወሰላም ወደ ቤት ሲመለሱ ሰውባን እንደ ህፃን ልጅ ቁጭ ብሎ ሲያለቅስ አገኙት። ነብዩም አለይሂ ሰላቱ ወሰላም ጠየቁት፣ አንተ ሰውባን ሆይ ምን አስለቀሰህ ካሉት፣ ሰውባንም እንደዚህ አለ፣ ብቻዬን ትተውኝ ጠፉኮ አንተ يا الله ملائكتኛ ይህ ነው የሚያስለቅሰኝ አሉት። አይደለም አንተ ያ አላህ መልእክተኛ ሙሉን ቀንና ሌሊት ብቻዬን ትተውኝ ሲጠፉ ብቸኝነት ተሰማኝ። ደግሞ ጀነት ብገባ እንኳን ደረጃዬ ከታች